ቱም መክኗል እንደቀደመው ሁሉ ስልጣኑም ተቀምጧል ይላል። በዚህ የተበሳጨው ደጃልም ይህን ሰው ሊያርደው ሲሞክር ማረድ ይሳነዋል። ነገር ግን አላህ ለሰውየው አንገቱ ላይ ባለበሰው ብረት አማካይነት ማረድ ይሳነውና በህዝቡ ፊት ወደ እሳት ይወረውረዋል። እሱ ወደ እሳት ሲወረውረው ለሰው እሳት ይመስለዋል፣ ግና ወደ ጀነት ይወረውረዋል። ባልደረቦቼ ይህ ነው እንግዲህ በዚያ ዘመን ትልቁ የሰማዕትነት ማዕረግ የሚሆነው በማለት ረሱል ሰለላሁ ዐለይሂ ወሰለም ለባልደረቦቻቸው አብራሩላቸው። ሰሓቦችም አንቱ የአላህ መልእክተኛ ከዚያ በኋላ ከደጃል ፊትና አላህ እንዴት ያድነናል በማለት ጠየቋቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም ይህ ሁሉ ከሆነ በኋላ አላህ ወንድሜን ዒሳን ከሰማይ ያወርደዋል አሏቸው። ሰሓቦችም ዒሳ አሁን የት ነው ያለው በማለት ጠየቋቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም ዒሳ ሰማይ ላይ ነው ያለው፣ አይሁዳውያን ሊገድሉት ሲሉ አላህ ወደ ሰማይ አሳርጎት ሲንከባከበው ይቆይና ቀጠሮው ሲደርስ ለፈለገው ጉዳይ ፈጻሚ አድርጎ ያወርደዋል ብለው መለሱላቸው። ሰሓቦችም አንቱ የአላህ መልእክተኛ እስቲ ትዕይንቱን ያስቃኙን አሏቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም ዒሳ ከደማስቆ በስተ ምስራቅ በሚገኘው ነጩ ጉልላት ዘንድ 2 ነጫጭ ልብሶችን ለብሶ 2 እጆቹን በ2 መላእክት ክንፍ ላይ አድርጎ ይወርዳል። ራሱን ሲያነቃንቅ ከፀጉሩ የውዱእ ውሃ ይንጠባጠባል። ከራሱ የሚንጠባጠበው የውሃ ጠብታዎች ልክ ንጹሕ ሎል ይመስላሉ። ሁሉም ካፊር የሱ ትንፋሽ ሲገባባቸው ይሞታሉ። ትንፋሹ የአይኑ ጫፍ እስከሚደርስበት አድማስ ድረስ ያካልላል አሏቸው። ሰሓቦችም በዚያ ጊዜ ለሙስሊሞች ጀማዓ አይኖራቸውም በማለት ጠየቁ። መልእክተኛውም ሰለላሁ ዐለይሂ ወሰለም እንዴታ ማህዲ ይኖራል እንጂ ምድር በበደልና በግፍ በተሞላች ጊዜ ማህዲ በፍትህና በእውነት ይሞላታል። በእጁም አላህ ሙስሊሞችን ድል ያጎናጽፋቸዋል። ማህዲ ከኔ ቤተሰብ ነው፣ የዘር ሐረጉም ከልጄ ከሐሰን ይመዘዛል፣ የሮም ከተማንም በድል ይከፍታታል አሏቸው። ሰሓባዎችም በዚያ ዘመን ሙስሊሞች ይህን ያህል ጉልበት ካላቸው ታዲያ እንዴት ደጃል ይቆጣጠራቸዋል በማለት ጠየቁ። መልእክተኛውም ሰለላሁ ዐለይሂ ወሰለም ትልቁ ፈተና ናት ብያችኋል ነበር እንዴ? ብዙ ሙስሊሞች በመሲሑ ደጃል ፈተና ዲናቸውን ይለቃሉ አሏቸው። ሰሓባዎችም ታዲያ ያን ጊዜ ማህዲ የት ይሆናል አሏቸው። መልእክተኛውም ሰለላሁ